ሰላም ሰላም ለእናንተ ይሁን። ሰላም ብለናል፣ መተናል። ሰላም ለእናንተ ይሁን። የናርዶስ ቤተሰብ ቤተሰቦች፣ ውድ ወገኖች፣ እስላም ጓደኞቼ፣ የእስልምና ተከታይ ሁሉ እህቶቼ ዛሬ እንኳን አደረሳችሁ እላችኋለሁ። እንግዲህ ዛሬ አረፋ ነውና እንኳን አደረሳችሁ፣ እንኳን ለዚህ ቀን በሰላም አደረሳችሁ እላለሁና እንዲሁም ክርስቲያን ወገኖቼ እንግዲህ አመቱ ገብርኤል ነው ማለት ነውና ዛሬ ገብርኤል ነው። እናንተ እንኳን አደረሳችሁ እላችኋለሁ ክርስቲያን ወገኖቼ፣ እንዲሁም ሙስሊም ወገኖቼ እንግዲህ የገባሁበት የአረፋ እንኳን አደረሳችሁ ልላችሁ ነው የገባሁትና እንዴት ናችሁልኝ? ዛሬ አረፋ የምናሳልፈው በነገራችን ላይ በስራ ነው ማለት ነው። በስራ ነው። በቃ ልብስ ተለበሰ፣ ወለብልቅልቅ ተደረገ። አሁን ወደ ስራ ገባን ማለት ነው። እና እንግዲህ እንደ መጀመሪያ መሯሯጥ የለም ማለት ነው። እና ልብስ ለብሶ መቆየት የለም። የስራ ልብስ ለብሶ ስራ መስራት ነው። እንግዲህ ምንም ማድረግ አይቻልም። እንጀራ ነው እና ምሳ ልሰራ ነው። ያው እንግዲህ ዳይ ወደ ስራ ተብያለሁ ማለት ነው። ሰው ምንም ማድረግ አይቻልም እና እንደተባለው መሆን አለብን አይደለ እህቶቼ? ለዛ ነው ሁኑ እንደምንባል መሆን ያለብን። እንግዲህ ሁሉንም ነገር እንግዲህ አይተነው የኖርንም ስለሆነ ያስችለን ትዕግስቱን ስጠን እያልን መኖር ነው ያለብን ማለት ነው። እና እግዚአብሔር ይመስገን። እና እንዴት ናችሁልኝ? አረፋ እንዴት ነው እህቶቼ? እንዲሁም ዛሬ እንግዲህ ገብርኤል ነው እና ክርስቲያን እህቶቼ ደግሞ ወንድሞቼ ሁላችሁም እንኳን አደረሳችሁ እላለሁ። እና ሙስሊም እህቶቼም በድጋሚ ወንድሞቼም እህቶቼም እንኳን አደረሳችሁ፣ እንኳን ለዚህ ቀን በሰላም አደረሳችሁ እላለሁ። እና እግዚአብሔር አምላክ እንግዲህ አገራችን ደግሞ ሰላም ያድርግልን። የእናንተንም የኛንም ጾም ሰምቶ ፈጣሪ እስቲ እሱ ይታረቀን ማለት ነው። እና እንግዲህ ምርጫ መጣ እየተባለ ስለሆነ ፈጣሪ እንግዲህ ይሄንን ደግሞ በሰላም ያሳልፍልን ማለት ነው። ወገኖች ይሄንን ምርጫ ፈጣሪ እሱ በሰላም ያሳልፍልን። ይቅርታ ኮሮና አይደለም፣ እሺ ኮሮና እንደሆነ አልፏል። ኮሮና አይደለም፣ የምሬን ነው የምላችሁ፣ ኮሮና አይደለም። ዛሬ እንግዲህ አረፋ የምናሳልፈው በስራ ነው ማለት ነው። እሺ በስራ ነው። የመጀመሪያ ሄድ ብር በመልቀም ነበረ። ብር ዘመኔ አሁን ማፊ ወለሂና ማፊ ወለሺ خلاص بس شغل شسوي እጄ ጉልበታችን ጤናችን ይስጠን። የነሱ 10 ብር ቢመጣ ቢቀር ምንም ማለት አይደለም። 10 ድራም ቢመጣ ቢቀር ደሞሳችን ጉልበታችን ሰርተን ያመጣ ነው። ግን አግኝተናል። በነገራችን ላይ እንዲህ ስላችሁ ደግሞ ያላገኘን አይደለም፣ አግኝተናል። ትንሽ ምን ያህል እንደሆነ ባላውቅም አግኝተናል። አልቆጠርንም። የኛ ወደ ቆጠራም አልገባንም። ወደ ስራ ነው በቃ ወደ ስራ ነው እላችኋለሁ። ደግሞ ማለት ነው ልንገራችሁ፣ ማርያምን ምን እንደምሰራ ታውቃላችሁ? ይሄንን የሚያቅማን ነው። የምሬን ነው የምላችሁ። ይሄንን ሪከርዴን ይሄን ድምጽ ሲሰሙ ታዲያ ኮሜንት ስራ ሳውቁልኝ ማለት ነው። በጓ ማለት ነው በጓ ይሄ ለዚህ ለአረፋ በሙሉ እንደዚህ ክፍል ሊደረግና ከዛ በኋላ እግሩም ደግሞ ሳይቆራረጥ እንደዚህ ክፍል ተደርጎ ታጥቦ ምን ብለው ከዛ ዶንያ ውስጥ ይሄ ምንድነው የሚባለው? ይሄ ምንድነው የሚሉት? ታያ ምን ብዬ ይሄ ምንድነው በእንትን የምሰራ በዘንባባ እንደ ዘንባባ ነውና በሱ ተሰርቶ እሱ ውስጥ በቅጠል ቅመም ተደርጎ ይቀመጣል። ሁሉም የስጋ ቅመም ይደረግበትና ይቀመምና ያ ስጋ ትልቁ ማለት ነው። ትንሽ አይደለም ትልቅ ነው ታራ እና እንደዛ ይደረግና
ዛሬ ይቀበራል። ታጥቦ አሁን ተቀምሞ ቁጭ ብሏል። አሁን በኋላ የሄደው ሊቀብሩ ነው። የት ነው የሚቀብሩ? እንትን ውስጥ ጉርጓድ ውስጥ ይቀብሩና በለው ላይ ደግሞ እኔ እንጃ በእንትን መሰለኝ በድንጋይ መሰለኝ እንዴት እንደሆነ እሱን እንኳን አላየሁትም። እና ነገ ነው የሚወጣ ማለት ነው። ነገ ሲወጣ ከተመቸኝ ቀርጬ እልክላችኋለሁ። ግን ይሄንን የሚያውቃለ እኔ የምሬን ነው የምላችሁና እዚህ ሀገር ነው ያየሁት። እዚህ ሀገር ነው ያየሁት። እኔ እንጃ ሌላ ቦታም አለ። ለአረፋ በየዓመቱ እንደዛ ነው የሚደረገው ማለት ነው። እና ውድ ቤተሰቦቼ እንደዛ እላችኋለሁ። በተረፈ በዓል እንዴት ነው እያሳለፋችሁ ያላችሁ? ሙስሊም እህቶቼ እንዴት ነው? ፋብልጭ ብላችኋላ? ፋብልጭ ብሎ የታባቱ እግዚአብሔር ይመስገን። ይችን የሰጠን ቢከፋንም ቢደላን እያል ምንም ማድረግ አይቻልም። ምክንያቱም ቢከፋንም ቢደላንም ከላይ ውስጡ እያረረ ማሽላ ከላይ ሲቀራል። የሀገሬ ሰው ስተር ውስጡ እያረረ ከላይ ዝም ብሎ ሰው ሲያፈነደው ፍክት ይላል። እኛም እንደዛ ማለት ነው። ምን እናደርጋለን? እስኪያልፍ ያለፋል እያልን እስኪያልፍልን ያለፋል እያልን መኖር ነው። እና እንዴት ናችሁልኝ? እንዴት እያሳለፋችሁ ነው በዓሉን እላችኋለሁ። ቶች እንዴት አድርጎ ይዟችኋል? እንዴት ናችሁልኝ? ደህና ናችሁ? ሁሉም ሰላም ነው? ሁሉም መልካም ነው? አይመስልም። ሽንኩርቱ አቃጥሎኛል። እኔ የማውቀው በዓል ሲሆን ሰው ቁጭ ብሎ ይጫወታል። እዚህ የሰውየው ቤተሰብ ጋር ስንመጣ የራሳቸው ቤት አለና እዚህ ሲሆን አይመቸንም። እዛም እዚህም በቃ መስራት ነው። ሴትዬ እናቷ ቤት በዓሉን ብናሳልፍ ብትን ነበር የምንለው። የምን ሽንኩርት መቀጥቀጥ ነው? ያው ይሰራል ግን በተረፈ እንግዲህ ያው መችቡስ ልሰራ ነውና መችቡስ ልሸራ ሽንኩርትን እየከታተፍኩ ነው የሚገኘው ማለት ነው። ምሳ መችቡስ ዛሬ መችቡስ ዶሮ ይነጣጥቤ አስቀምጫለሁ እና ለምሰራ ደግሞ ለእናንተ ለውድ እህቶቼ ነው። እሺ ነው እንዳትቀሩ። ዛሬ ግብዣኔ ቤት ነው። እህቶቼ፣ ቤተሰቦቼ፣ ወገኖቼ፣ አክባሪዎቼ አመሰግናችኋለሁ። የምር በጣም ምርጥ እህቶች አላችሁልኝ። የምር ስማችሁን መጥቀስ የማልፈልግ በጣም ምርጥ ወይ ናም ኦኬ ምርጥ እህቶች ያላችሁ በርቺ፣ አይዞሽ፣ ምንም ነገር እንዳይሰማሽ፣ ምንም እንዳይከፋሽ ከጎንሽ ነን አለንልሽ የምትሉኝ እህቶቼ ብዙ ናችሁ። ማርያምን ያብዛችሁ። አሁኑ ኑሩልኝ፣ ክፉያችሁን በአይነ የምር እግዚአብሔር አምላክ ሰላም ጤናውን ያብዛላችሁ። እኔም በርቺ አይዞሽ እንደምትሉኝ እናንተንም ፈጣሪ በርቺ አይዞሽ። እንግዲህ ደቂቃ ይረዝምብኛል ሰራ ብታዩኝ ደስ ይለኛል ማለት ነው። አብረን እንሰራ ነበረ፣ ግን ደቂቃ ይበዛባችኋል፣ እናንተን ለማየት ይሰለቻችኋል። ስለዚህ ምንም ማድረግ አይቻልም። ሰርቼ አቀራርቤ ፏብትን ብዬ ስጠብቃችሁ እናንተ ለመብል ብቻ ተዘጋጁ ማለት ነው። ሽንኩርቴን ከታትፌ ጨርሻለሁ በዚህ መልኩ ያችሁ። ስለዚህ ውድ ቤተሰቦቼ፣ ውድ እህቶቼ፣ ወንድሞቼ መልካም በዓል ይሁንላችሁ እላችኋለሁና ግብዣዬን እንግዲህ ተጋበዙ፣ እንዳትቀሩ። እየሰራው ነው። ኑ እኔ ጋር ነው በዓል የምታሳልፈው። እህቶቼ መልካም ያረፋ በዓል እላችኋለሁና ውድድ ክብር ሳደርጋችሁ ከልቤ ከውስጤ ነውና ኑሩልኝ፣ ክበሩልኝ። አሁንም ከጎንሽ ነን፣ አይዞሽ፣ በርቺ፣ ጠንክሪ የምትሉኝ ሁሉ እግዚአብሔር አይዞ ይበላችሁና አመሰግናችኋለሁ። ኑሩልኝ።
ሺህ ዓመት ኑሩልኝ፣ ሺህ ዓመት እግዚአብሔር ያኖራችሁ እላችኋለሁ እና ክብር በሉልኝ። መልካም ቆይታ። በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አበረታቱኝ። ከጎኔ እናችሁ አውቃለሁ።